የስተለን የኢትዮ አድቨርት ዩቲዩብ ተከታታዮቻችን በሙሉ ዛሬ ደግሞ ጊፍት ሪል ስቴት ለነየር ነው እንግዲህ አዲስ ነገር አለ ብለውን ጊፍት ሪል ስቴት ደግሞ በዲስካውንትም በ25% ዲስካውንት ከተማ መሃል ላይ ቆንጆ የሆነ ኦፈር አውጥቷል ማለት ነው። እንግዲህ እሱን ያለው ነገር ደግሞ ሞር ኢንፎርሜሽን ለመጠየቅ የሚሆን ደግሞ ገብተን እነሱ ጋር ያለውን ኢንፎርሜሽን እንጠይቃለን ማለት ነው። ይከታተሉ። ለበለጠ መረጃ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። ሰላም ለናቲ እንኳን ደህና መጣ። ቴንክ ዩ በጣም እሺ፣ ሰላም ነው። ሰላም ነው። አለን። እሺ፣ አረስበል። እሺ፣ ቴንክ ዩ በጣም እንግዲህ አሁን የመጣበት ጊፍት ሪል ስቴት በርካታ ቢሮዎች አሉት። ወደ 7 ቢሮዎች አሉ። በ22 በካዛንቺስ፣ በቦሌ፣ በሲኤምሲ፣ በለጋር። አሁን ደግሞ ይሄ የኛ የመገናኛ ቢሮአችን የጊፍት ሪል ስቴት 7ኛ ቢሮአችን ነው ማለት ነው። እንኳን ደህና መጣችሁ። ቴንክ ዩ አመሰግናለሁ። ተመልካቾቻችን እንግዲህ ቅድም መግቢያ ላይ እንደነገርኳችሁ አሁን ወደ ቢሮ ገብተናል። ጊፍት ሪል ስቴት ቅድም እንደተነጋገር ነው 25% ዲስካውንት አድርገዋል። እንግዲህ ጊፍት ሪል ስቴት እንደምናውቀው ከዚህ በፊት በቻናላችን ላይ ቤተሰቦቻችን ናቸው። ላይክ በጣም ብዙ ከስተመሮች ከጊፍት ሪል ስቴት ብዙ ቤቶችን ገዝተዋል። እንዲሁም ደግሞ በጣም ብዙ አስተያየቶችን ጥሩ ፊድባኮች ነበሩና አሁን ላይ ደግሞ ጥሩ ኦፈሮች አንጥተናል። የተለያዩ ሴንተር ቦታዎች ላይና የመኖሪያ አካባቢዎች ላይ ቆንጆ የሆኑ ከስተመሮቻችን በአዲስ መልኩ በቆንጆ በሆነ ኦፈር በ25 ዲስካውንት አድርገን መተናል ብለውናል። እንግዲህ ሙሉ ኢንፎርሜሽኑን ለመውሰድ ከሱፐርቫይዘር አብይ ጋር ደግሞ የሚኖረን ጥያቄዎች ስለ ዋጋው፣ ስለ ዲስካውንቱ፣ ስለ አከፋፈል ሁኔታው፣ ስለ ሎኬሽኑ ያለውን ነገር በደንብ እንግዲህ እንጠይቃለን ማለት ነው። ጊፍት ሪል ስቴቶች እንግዲህ አይታሙም። ከዚህ በፊትም እንደነገርኳችሁ ዩቲዩባችን ላይ አሉ የተሰሩ ቤቶች፣ ያስረክቧቸው ቤቶችም አሉ ማስታወቂያ ሰርተንባቸውም። አሁን ላይ ደግሞ አልቀው የምናውቃቸውም ደግሞ ቤቶች አሉ ማለት ነው። ስለዚህ ደግሞ አሁን ስላሉት ቤቶች አሁን እየተገነቡ ስላሉት ደግሞ አዳዲስ አፓርትመንቶች ደግሞ እንግዲህ አዳዲስ ኢንፎርሜሽኖችን እንሰማለን ማለት ነው። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። ቴንክ ዩ በጣም አመሰግናለሁ። እሺ እንግዲህ ለተመልካቾቻችን ራስን ታስተዋውቅልንና ከዛ የምጠይቀን ጥያቄዎች ደግሞ ትመልስልናለህ ማለት ነው። እኔ ሱፐርቫይዘር አብይ ይባላለሁ። የጊፍት ሪል ስቴት የመገናኛ ቢሮ ሱፐርቫይዘር ነኝ። እንግዲህ ጊፍት ሪል ስቴት ለ25 ዓመታት ያህል በዚህ ስራ ላይ ቆይቷል። አንጋፋና ግንባር ቀደም ከሚባሉት ሪል ስቴቶች መካከል አንዱ ነው። ለምሳሌ አሁን እዚህ ሎጎአችን ላይ ብታዩት 1992 ይላል። ስራ የጀመርንበት ነው። መጀመሪያውን ሪል ስቴት ሀ ብለን የጀመርንበት 1992 ዓመተ ምህረት ነው ማለት ነው። እንግዲህ ተመልካቾቻችን ዛሬ ነው የምሰማው እንደውም 1992 ሁሉ ጊዜ ጥያቄ ይረብኝ ነበር ማለት ይሄ ማለት እንግዲህ በጣም ትልቅ ልምድ እንዳላችሁ ነው የሚያሳየው። አክቹአሊ እኔም በዚህ አጋጣሚ ምስክር ነኝ። ምክንያቱም ከዚህ በፊትም ከጊፍት ሪል ስቴቶች ጋር ፕሮሞት የተደረጉ ቤቶች በጠቅላላ ማለት ገና ከስር መሰረታቸው ጀምሮና ቁፋሮ ላይ የነበሩ ቤቶች አስተዋውቀን ነበር ለተመልካቾቻችን እና ብዙ የገዙት ደንበኞቻችን ነበሩ። የገዙ ደንበኞቻችን እንግዲህ ከነሱ ፊድባክ ስንሰማ በተባለው ጊዜ ተሰርቶ እንደተጠናቀቀላቸውና እንደተሰጣቸው ነው። ይሄንም ስለሰማው ነው እንግዲህ ሳላንገራግር ቀጥታ እናንተ ጋር የመጣሁትና አዲስ ኢንፎርሜሽን ለተመልካቾችን ለመውሰድ የመጣሁት ማለት ነው። እንግዲህ እኔ ጊፍት ሪል ስቴትን አውቀዋለሁ። አንተ ደግሞ እስቲ ጊፍት ሪል ስቴት ምንድን ነው የሚለው ነገር አጠር አድርገህ፣ ምክንያቱም ሰው ስለ ጊፍት ሪል ስቴት ማያውቅ ብዙ ሰው ስላለ ባክግራውንዱ ማወቅ ይፈልጋል። ስለ ጊፍት ሪል ስቴት አጠር አድርገህ ደግሞ አንተ ብነግረን ደግሞ ደስ ይለኛል። ጊፍት ሪል ስቴት ያው ቅድም ገልጬ ላለው አንጋፋና ግንባር ቀደም ከሚባሉ ሪል ስቴቶች መካከል አንዱ ነው። ወደ 25 ዓመት ያህል ልምድ አለው በዚህ ስራ ላይ ማለት ነው። በዚህ ጊዜ ውስጥ ምን ሰርቷል ብለን ብናብራራ የመጀመሪያ ስራውን ሴሚሲ አደባባይ ጋር አሁን ፀሐይ ሪል ስቴት ጎን ላይ ወደ 16400 ካሬ ሜትር ላይ የሚሆን እዛ ኤሪያ ላይ G+2 G+3 ትልልቅ ቪላዎችን ዝነኛና ጥሩ ሀብት ያላቸው ሰዎች በወቅቱ በርካሽ ዋጋ ገዝተው የቤት ባለቤት የሆኑበት ነው። ያ የመጀመሪያው ስራችን ነው። ብዙ አድናቆትን ምስጋናን ያተረፈልን ነው። ከዚህ ባሻገር ደግሞ እዛው ጋር ፈቀቅ ብሎ መሪ አካባቢ ስኩል ኦፍ ቶሞሮ ጀርባ ተመልካቾቻችን ሄደው ማየት ኦብዘርቭ ማድረግ ይችላሉ። በጣም ኢንተርናሽናል የሆነ ስታንዳርዱን የጠበቀ ኮምፓውንድ የሆነ 90600 ካሬ ሜትር የሆነ ሰፊ ቦታ እሱ ላይ አሁንም G+2 ቪላዎችና
አፓርታማ ቤቶችን ሰርተን አስረክበን ያው ሰዎች እየኖሩበት ነው። በጣም ደስ የሚል እይታ አለው። ግሪን ኤሪያ አለው። ውስጡ አስፋልት ነው ውስጥ ለውስጥ እና ሄዳችሁ ብታዩት እውነት በጣም መንፈስን የሚማርክ ቦታ ነው። ከዚህ ባሻገር ደግሞ በማስከተል አያት ፈረስ ቤት አካባቢ መንደር 3 የምንለውን ቅድም ያልኩ መንደር 1 መንደር 2 አሁን ደግሞ መንደር 3 ደግሞ ወደ 56144 ካሬ የሚሆን ትልቅ ኮምፓውንድን አዘጋጅተን በዛ ላይ እንዲሁ G+1 ቪላ ቤቶች፣ ታውን ሃውስ፣ ሮ ሃውስ እንዲሁም ደግሞ አፓርታማ ቤቶችን ሰርተን አስረክበናል ማለት ነው። አሁን ደግሞ ያው እናንተ የመጣችሁበት አዲሱ ፕሮጀክታችን ደግሞ ለገሃር ላይ የሚገኘው 4ኛ መንደራችን ነው። ለገሃር የድሮ ባቡር ጣቢያ ፊት ለፊት ላይ ማለት ነው። 85000 ካሬ ሜትር ነው። በውስጡም መሰረታዊ ነገሮችን ይይዛል። ለምን ፕላኑን መንግስትም ይከታተለዋል። አሁን ወቅቱ ያው እንደምታውቀው የከተማችን አዲስ አበባ አዲስ እየሆነች ነው እየተለወጠች ነው እና ይሄንን ባገናዘበ ሁኔታ ለገሃር ላይ 85000 ካሬ ሜትር ከርሰ ምድር ውሃ ያለው ስታንድ ባይ ጄኔሬተር ተጠባባቂ ጄኔሬተር ማለት ነው። የህፃናት መጫወቻ ፕሌይግራውንድ ያለው ሰፊ ወደ 23000 ካሬ ሜትር የሚሆን ግሪን ኤሪያ መናፈሻ ያለው ይህን ሁሉ ያካተተ በውስጡ ሱፐርማርኬቶች፣ የተለያዩ መለስተኛ ሱቆች፣ የህፃናት መዋያዎች ይህን ሁሉ ያካተተ ፕሮጀክት ይዘን ቀርበናል ማለት ነው። ተመልካቾቻችን ይህ የምትመለከቱት አሁን ያለንበት የለገሃር ሳይታችን ነው። የጊፍት ሪል ስቴት 4ኛ መንደር ማለት ነው። እንደምታዩት ይሄ ቅድም እንደገለጽኩላችሁ 85000 ካሬ ሜትር ነው። በዚህ ካሬ ሜትር ላይ አሁን እንደምታዩት ቤቶቹ አፓርታማ ቤቶቹ በግንባታ ላይ ይገኛሉ። G+13፣ 14፣ 15 የደረሱ አሉ። ይሄ 85000 ካሬ ሜትር ስፋት ያለው ሲሆን በውስጡም በርካታ ብሎኮችን ይዟል። እንግዲህ በፍጥነት እየተገነባ ያለ ነው። መንግስትም በቅርብ ክትትል ያደርግበታል። ይምጡ፣ ለገሃር ላይ ቤቶችን በርካሽ ይሸምቱ እንላለን። ሎጎአችንም መመሪያችንም ምን ይላል? ጊፍት ሪል ስቴት ማህበረሰብን እንገነባለን ነው የሚለው። ስለዚህ ይምጡ፣ ይሸምቱ ነው የምንለው። እናመሰግናለን። እንግዲህ ተመልካቾቻችን የሳይት 1 የሳይት 2 እና የሳይት 3ን አጋጣሚ ነው ሶስቱንም ሳይቶች አይቻቸዋለሁ። የሳይት የመጀመሪያው ሳይት 1 CMC ጋር የሚታዩ ቤቶች ናቸው አይደል? ነጫጮቹ G+1ዎቹ የሚያምሩ ቤቶች ማለት ነው። ከሱ ነው እንግዲህ የተጀመረው። እንግዲህ ለዚህ ምስክር የሚሆን እንግዲህ እኔም ሰፈሬ እዛ አካባቢ ስለሆነ እኔ ምስክር ነኝ። ፕላስ ደግሞ ማየት ፈልጋለሁ የምትሉ ደግሞ ኢቭን ኮምፓውንድ ራሱ ጊፍት ሪል ስቴት ኮምፓውንድ ስለሚል ገብቶ ማየት ይችላል። እንደ CMC አይነት በጣም ሌክዠሪ ቆንጆ የሆነ ኮምፓውንድ ሰርቷል ማለት ነው። እንደዚህ አይነት ኮምፓውንድ ፈልጋለሁ፣ ቆንጆ አፓርትመንቶችን ፈልጋለሁ ብትሉ ጊፍት ሪል ስቴት እንግዲህ ያሰፍራቸው ማለት ነው። በተመጣጣኝ ቆንጆ ሁኔታ ጥሩ አውትፑቶችን አድርጎ ይሰጣል ማለት ነው። ስለዚህ እንግዲህ በአዲሱ እንግዲህ ፕሮጀክት ወደ ለገሃር አካባቢ እንግዲህ አዲስ ፕሮጀክት አለ ማለት ነው። ለገሃር አካባቢ አይ ቲንክ የሚሰራም በአረቦች አረብ ኤሚሬትስ የሚሰራ ትልቅ ሳይት አለ። ኦኬ ያ ማለት ያ ሳይት ማለት እንግዲህ በጣም ውድም ቦታ ነው። ፕላስ ደግሞ ከሚሰጣቸው ቀናት ራሱ ቢዘገዩ መንግስት ነው እንግዲህ የሚቆጣጠራቸው። ከዚህ በኮሪደሩ ልማት መንግስት ያስቀመጠው አለ። አንድ ህንጻ ከተጀመረ በኋላ በተባለበት ቀን ግዴታ ማለቅ አለበት የሚባል ህግም ስላለ ይሄ ነገር የሚያሳስባችሁም አይደለም እና በጊፍት ሪል ስቴት ደግሞ እዛ አካባቢ መሆኑ አንደኛ የመኖሪያ ቤት ቢኖረን ሪሴል ቫልዩአችን በጣም ከፍ ያለ ይሆናል። ሱቆቹም እንደዚሁ ለመከራየት እንዲሁም ደግሞ ቤቴን ደግሞ ገዝተው አድርጌ ማከራየት ፈልጋለሁ ብትሉ እንደዚሁ ደግሞ ብሩን በጣም ከፍ ያለ ነው ማለት ነው። እንግዲህ ስለ ዋጋውና የቅናሽ ሁኔታው ደግሞ ምን ይመስላል የሚለው ነገርም ጠቅላላ አልገበት ነገርን ደግሞ በጣም ጥሩ አመሰግናለሁ። እውነት ነው፣ ቦታውን ተረድተዋል። አንድ ሰው እዛ ጋር ኢንቨስት ቢያደርግ ቢገዛ አፓርታማ ቤት ባለ 1 መኝታ፣ ባለ 2፣ ባለ 3 መኝታዎች አሉን። እነዚህን ገዝቶ በረጅም ጊዜ ክፍያ አሁን ለምሳሌ ከፊታችን ያለፈው መስቀል በዓል አለ፣ ከፊታችን ደግሞ የኢሬቻ በዓል አለ። እነዚህን ሁለቱን አንድ ላይ በማድረግ የበዓል ዲስካውንት አዘጋጅተናል። ይሄ ዲስካውንት እስከ 25% ይደርሳል። ስለዚህ ይህን እድል ተጠቅሞ አንድ ሰው እዛ ላይ ኢንቨስት ቢያደርግ ቅድመ ክፍያው ደግሞ በጣም ዝቅተኛ ነው። 25% ዲስካውንት ከ2% ቅድመ ክፍያ ጀምሮ አንድ ሰው እዛች ላይ ኢንቨስት ቢያደርግ
ቀሪውን ክፍያ ደግሞ ቀስ ያለ እየሰራ ጀስት ላይ ከቁብ በለው ግራጁዋል የሚከፍለው ነው። ግንባታውን እያየ እስከ 3 ዓመት የሚከፍለው ነገር ስለሆነ ሳያስበው የቤት ባለቤት የሚሆንበት አጋጣሚ ነው እና ይሄ መልካም እድል ነው። በዚህ አጋጣሚ አንድ ሰው ኢንቨስት ቢያደርግ እንዳልከው ነገ ቢሸጠው መልሶ ትርፉን አስበው። ለጋር ነው፣ ሴንተር ነው፣ መሰረታዊ ነገሮች የተሟሉለት ነው። ኢንፍራስትራክቸሩ ለትራንስፖርቴሽን ብትል ብዙ መውጫ መንገዶች አሉት። ወደ ጋዜቦ፣ ወደ ጨርቆስ ብትሄድ፣ ወደ ሜክሲኮ ብትሄድ፣ ወደ ብሔራዊ ወደ ፒያሳ ብትሄድ በጣም አወሳኝ ቦታ ላይ ነው ያለው። አወሳኝ ቦታ ላይ ከመሆኑ ባሻገር ደግሞ ሴንተር ላይ አይደለም። ጫጫታ ብዙ አይረብሽም። የተወሰነ ሜትር ገባ ይላል ከዋናው አስፋልት። ስለዚህ ለመኖር ምቹ ነው ማለት ነው። ስለዚህ ነገ እንደ ገስት ሃውስ ብታከራየው መልሰህ ብትሸጠው በጣም አዋጭና አትራፊ ቦታ ነው ማለት ነው። እንግዲህ ተመልካቾቻችን እንግዲህ ሰምታችኋል ማለት ነው ስለ ሳይት ሁኔታ። አሁን ደግሞ ስለ ዲስካውንቱ ምን ያህል እንደሆነ ከምን ያህል ቤት ላይ ምን ያህል እንደቀነሰ የአንድ ቤት ክፍያ ስንት ነው እንደሆነ የሚለውን ዲቴል ደግሞ እናወራለን ማለት ነው። ይከታተሉ። ዲስካውንቱ በጣም ይገርማል። በፊት 15 ሚሊዮን ስንሸጠው የነበረው ቤት አሁን ወደ 12 ሚሊዮን አካባቢ መጥቷል። ያ ማለት 3 ሚሊዮን እና ከዚህ በላይ እንደየካሬ ሜትራቸው ቅናሽ መጠናቸው በብር ስታሰላው ብዙ ነው የሚሆነው። በፐርሰንቴጅ ግን እስከ 25% ብለህ ማየት ትችላለህ። እንደየሎኬሽኑ ደግሞ 20% የሚሆንበት ሲቹዌሽን አለ። ሎኬሽኑ በጣም ቤስት ሲሆን 25 የነበረው ወደ 20 ይመጣል ማለት ነው። ስለዚህ 25% ያህል ቅናሾች አሉን ማለት ነው እና 3 ሚሊዮን ከዛም በላይ ይሆናሉ ቅናሾቹ ማለት ነው። እና ያሉን ቤቶች በካሬ ስናያቸው ባለ 1 መኝታ 65 ካሬ አለን። ባለ 2 መኝታ 108 እና 141 ካሬ አለን። ባለ 3 መኝታ 163.91 ካሬ አለን ማለት ነው። እነዚህ ናቸው። ከዚህ ባሻገር ደግሞ ሱቆች አሉ። ሱቆች ላይ ኖርማሊ አሁን ትንንሽ ካሬዎች አልቀው ከ40 ካሬ ጀምሮ እናገኛለን። 40 ካሬ፣ 60 ካሬ፣ 75፣ 80 የሚሆኑ ካሬዎች አሉ። ከዚህ ባሻገር ደግሞ አንድ ሱፐር ማርኬት አለ። ኢንተረስትድ የሆነ ሰው ይህንን የግቢውን ፊውቸር ቫሊዩ በደንብ ፎርካስት ማድረግ መገመት መተንበይ የቻለ ሰው 384 ካሬ የሚሆን ትልቅ ለሱፐር ማርኬት የሚሆን ቦታ አለን። ይህንንም በቅድመ ክፍያ በ5% ቅድመ ክፍያ ወይም በ2% ገዝቶ በእጁ ማስገባት ይችላል ማለት ነው። ያለው ነገር ይሄ ነው። በዚህ አጋጣሚ 25% ስንት ቅናሹ 25% ነው። ስለዚህ አሁን ለምሳሌ ቅድም እንዳልከው ከ15 ሚሊዮን ብር ወደ 12 ሚሊዮን ብር ማለት የ3 ሚሊዮን ብር ዲስካውንት ነው። በጣም ትልቅ ቅናሽ ነው። ሶ ይሄ ቅናሹ ሊሚትድ ነው እስከ መቼ ነው የሚቀጥለው የሚለውን እና ያከፋፈሉ ሁኔታ ደግሞ በዚህ አጋጣሚ እንዳልከው ቅናሹ ሊሚትድ ነው። አሁን ካምፔናችን የሚጀምረው መስከረም 29 ነው፣ የሚያበቃው ጥቅምት 8 ነው። ስለዚህ በዚህ ጋፕ ውስጥ የመጣ ከስተመር ነው ሊጠቀም የሚችለው ቅናሹ ማለት ነው። ከዛ በኋላ እናስተናግድም። በዚህ ጋፕ ውስጥ የመጣ ከስተመር ካልተመቸው ተወካይ ልኮ ያን ነገር መክፈል ይችላል። በማንም ሰው ስም አንድ ሰው ከፍሎ ውሉ ግን በእሱ ይሰራለታል ማለት ነው እና ያቺን ቅድመ ክፍያ በከፈለ በሳምንት ባልሞላ ጊዜ ውስጥ ውሉን ወዲያው ይወስዳል ማለት ነው። ኦርደር አስይዘን ውሉ እንደደረሰ ኢሚዲየትሊ መጥቶ ይፈራረማል። ምን ይላል ማለት ነው። በውሉ መሰረት ደግሞ ቀሪውን ክፍያ ያከናውናል፣ ያጠናቅቃል ማለት ነው። ተመልካቾቻችን እንግዲህ ሰምታችኋል። ለአትሊስት ለአንድ ወር የሚሆን ነው አይደል ዲስካውንት ያላቸው? አንድ ወር አይሞላም ወደ 10 ቀን ምናምን አካባቢ ነው። ተመልካቾቻችን እንግዲህ ለ10 ቀን የወጣ ዲስካውንት አለ። ሰው እንግዲህ የ3 ሚሊዮን ብር ቅናሽ ማለት ነው። ሰው መሀል ከተማ ላይ በ12 ሚሊዮን ብር ቤት ማግኘት ማለት በጣም ትልቅ እድል ነው ማለት ነው። ከምንም በላይ ደግሞ ካሬዎቻቸው ደግሞ በጣም ሰፋፊ ናቸው። ይሄም አድቫንቴጅ ነው ማለት ነው። ስለዚህ ይሄ ሳያመልጣችሁ ውጭ ሀገር የምትኖሩ በተወካዮቻችሁ በኩል እነሱም ደግሞ በዋትስአፕ ቫይበር እንዲሁም ደግሞ የተለያዩ በሶሻል ሚዲያ ላይ ከነሱ ጋር የተገናኛችሁ እያወራችሁ እንግዲህ ቤቱንም እያያችሁ መግዛት ትችላላችሁ ማለት ነው። በዚህ አጋጣሚ ደግሞ ወደ ሌላ ጥያቄ ሲሄድ ደግሞ አንደኛ አያያዘ እንድትመልስ ሊፈለገው ነገር ሳይቱ ምን አይነት ፕሮግረሱ ምን ያለው፣ ሁለተኛው ደግሞ ከዚህ በኋላ ደግሞ ሌላ አማራጭ ሎኬሽኖች አላችሁ የሚለው ነገር ጠቅላላ አድርገህ ደግሞ ትነግረኛለህ። እንዳልከው ምንድነው እሱ የፕሮግረስ ደረጃው በጣም ጥሩ ሁኔታ ላይ ነው ያለው። እንደውም የሚገርምህ ከዚህ በፊት ስንሸጥ የነበረው ባዶ መሬት ነው።
ባዶ መሬትን በ9% በ10% ቅድመ ክፍያ ነው ስንሸጥ የነበረው። የለገሃሩ ግን ወትሮ ከነበረው በጣም ይለያል። ለከስተመር በጣም አድቫንቴጅስ ነው። ግንባታው 3 ቤዝመንት ጨርሷል። አብዛኛው 3 ቤዝመንት የፓርኪንግ ጨርሶ ወደ ላይ 15ኛ ፎቅ ሁሉ ይደርሳል። እና 3 ቤዝመንት ጨርሰናል። ፈርስት ፍሎር ላይ ደረሳለ። 6ኛ፣ 7ኛ፣ 15ኛ ላይ ይደርሳል ማለት ነው። ስለዚህ ደንበኛ አይቶ እንደ ፍላጎቱ ሎኬሽኑ ምኑን መርጦ ባለ 1 መኝታ እንዳልኩ 65 ካሬ፣ ባለ 2 108 እና 141፣ ባለ 3 163.91 ካሬዎች አሉ። እነዚህን መርጦ እንደ ኢንተረስቱ መግዛት ይችላል ማለት ነው። ሌላው ቅድም የጠየቀኝ ምንድነው አማራጭ ሳይቶች አሉ ወይ ነው። እውነት ነው፣ አማራጭ ሳይቶች አሉ። በተክለ ሃይማኖት አለን። ተክለ ሃይማኖት አደባባዩ ፊት ለፊት በ22 መክሊት ህንፃ አጠገብ ከዋናው አስፋልት 50 ሜትር አይርቅም። እዛ ጋር አለን። በሲኤምሲ ቴዎድሮስ ሆቴል ጎን ወይም ስኩል ኦፍ ቱሞሮ እና ቴዎድሮስ ሆቴል መሀል ላይ የሚገኝ ሳይት አለ። ቆንጆ ሳይት አለን። ከዚህ ባሻገር ደግሞ አያት ፈረስ ቤት አካባቢ በፊት ከተሸጡ የተወሰኑ የቀሩ ቤቶች አሉና እዛም ላይ ሽያጭ አለን ማለት ነው። እንትኑ ኦፈሩ ተመሳሳይ ነው። እነዚህ ያልኩ የጠራው ሳይቶች በሙሉ ተክለ ሃይማኖቱም የ22ቱም የሲኤምሲውም የአያት አካባቢ ያሉት በ2% ቅድመ ክፍያ እስከ 25% በሚደርስ ቅናሽ መጠቀም ይቻላል፣ መግዛት ይቻላል ማለት ነው። ማስረከቢያ ጊዜን አስመልክቶ 2 አይነት ኦፕሽኖች አሉ። ለገሃር ላይ በ1 ዓመት ከ6 ወር እናስረክበዋለን። ተመሳሳይ ዲዛይን ተመሳሳይ ፕሮጀክት ምንድነው ፋስት ትራክ ብለን እንደ ሳምፕል ሃውስ ያዘጋጀነው አንድ ህንጻ አለ። G+21 ነው እሱ ህንጻ በ1 ዓመት ከ6 ወር እናስረክበው ነው። እሱ አንደኛው ነው። ሌላው ቦሌ አትላስ ያልጠቀስኩልህ አለ። ቦሌ አትላስ አደባባዩ ጋር ኖህ ሪል ስቴት ጀርባ ለመኖሪያ ምቹ የሆነ ከዋና አስፋልት ገባ ያለ እዛ ላይ በ2 ዓመት እናስረክበዋለን። በተመሳሳይ ዲስካውንት በተመሳሳይ አከፋፈል ሲስተም መግዛት ይቻላል። እዛ ያ የ2 ዓመት ፕሮጀክት ነው። አያት ፈረስ ቤት ፊት ለፊት 3ኛ መንደራችን ላይ እዛም ላይ በ2 ዓመት እናስረክበዋለን። በተመሳሳይ ጥቅም መግዛት ይቻላል ማለት ነው። ሌሎቹ ለገሃር ላይ በ3 ዓመት እናስረክባቸው አሉ። በ3 ዓመት 2% ወይም 5% ወይ 9% ከፍሎ ደንበኛው ቀሪውን ክፍያ ግንባታውን እያየ እስከ 3 ዓመት ይከፍላል ማለት ነው። የ3 ዓመት ፕሮጀክት የ22ቱም የ3 ዓመት ነው። የሲኤምሲውም የተክለ ሃይማኖቱም የ3 ዓመት ፕሮጀክት ነው። እነሱ ገና መሰረት ላይ ናቸው ማለት ነው። እንግዲህ ተመልካቾቻችን የእናንተ ጥያቄ ይሆናሉ ብለን የምናስባቸው ጥያቄዎች እንግዲህ በተቻለ መጠን እንግዲህ ልናቀርብላችሁ ሞክረናል። የሚያልቅበት ጊዜ እንግዲህ 3 ዓመትና 2 ዓመት ማለት በጣም ቆንጆ ጊዜ ነው ማለት ነው። እንደሰማችሁት እንግዲህ ፕሮግረሱም ደግሞ 12 ላይ መድረስ አለ። እንግዲህ በአካል መጥቼ ማየት ፈልጋለሁ ብትሉ ደግሞ በአካል እየሄዳችሁ የቤታችሁንም ቤት በኩል ይሻለኛል በየትኛው ሳይድ የሚለውን ነገር ለመምረጥ ደግሞ እንደ አድቫንቴጅም ይሆናችኋል ማለት ነው። እንግዲህ ተመልካቾቻችን በእኛ በኩል ያለውን በጠቅላላ ጥያቄዎች እንግዲህ ጨርሰናል። ለእናንተም ደግሞ ጥሩ መልሶችን ሰተናችሁ ብለን እናስባለን። ለበለጠ ጥያቄ ደግሞ ስክሪን ላይ በምትመለከቱት ቁጥር እየደወላችሁ ደግሞ እንደዚሁ መጠየቅ ትችላላችሁ ማለት ነው። ሳይቱ እንግዲህ ስክሪን ላይ እንደምትመለከቱት ይህን ይመስላል። በጣም ቆንጆ ላይ ነው ያለው እንግዲህ ማለት ነው። ለበለጠ ደግሞ እንግዲህ መጨረሻ ላይ የምትለው ነገር ካለ ደግሞ እድል ስጠና ለተመልካቾቻችን ጠቅላላ አድርገህ የምትለው ነገር እንደ መልእክት ትነግራቸዋለህ ማለት ነው። እሺ ተመልካቾቻችን እንዲሁም ደንበኞቻችን ከዚህ በፊት እንደገለጽኩላችሁ ጊፍት ሪል ስቴት አንጋፋና ግንባር ቀደም ሪል ስቴት ነው። በዚህ ከ1992 ዓ.ም ጀምሮ እስካሁን ላይ በስራ ላይ የሚገኝ ሪል ስቴት ነው። ድርጅታችን መንደር 1፣ መንደር 2፣ መንደር 3 የሚሉ ትልልቅ ኮምፓውንድ ያላቸውን መንደሮች ሰርቶ አስረክበዋል። ስለዚህ የማስረከብ የታማኝነት ጥያቄ ችግር የለበትም ማለት ነው። አሁን ደግሞ በቀረበላችሁ ዲስካውንት በጣም ትልቅ አጋጣሚ ነው። ይህን አጋጣሚ ተጠቅማችሁ ለገሃር የሚገኘው ሳይታችን ላይ መጥታችሁ ኢንቨስት አድርጉ። እንዲሁም ሌሎች አማራጭ ሳይቶችም አሉን። ይምጡ። ያለውን አድቫንቴጅ ያለውን የተዘጋጀላችሁን ኦፈር ተጠቀሙ። ላለሁኝ አመሰግናለሁ።